እኔ ለወንድ ልጅ ባይና አላፈስም እሺ እና ጫማሽ ላጽዳልሽ መጀመሪያ የእጅን ቆሻሻ ጽዳ ቆሻሻ ምን አልሽ አንቺ ቆሻሻማ አንቺ ነሽ አሁን ፍቅረኛሽ ለበርገር ያንሳ አልያዝኩም እነዛን የመሰሉ ፍቅር ጊዜያቶች ረሳቸው ምን አንተ ውሻ እኔ ምን አጎደልኩብህ ሰላም ቤተሰብ እንዴት ናችሁ? ይሄ ጸዴ ሚዲያ ነው። ይሄንን ቻናል መቀላቀል ይቻላል። በጣም ብዙ አስተማሪ የሆኑና አዝናኝ የሆኑ ቪዲዮችን ይዘን የምንመጣበት ቻናል ነው። ይሄንን ቪዲዮ ላይክ በማድረግ ደግሞ ለብዙዎች እንዲደርስ ማድረግ ትችላላችሁ ማለት ነው። አብራችሁኝ እንድቆዩ በፍቅር ጠይቃችኋለሁ። ሁሉ ጊዜም ከዘር ከሃይማኖት ከስድብ ከመጥፎ ከሆኑ ነገሮች የጸዳ ቻናል ነው። ይሄንን ቻናል በነፃ መቀላቀል ይቻላል ማለት ነው። ቪዲዮቹን አይተን ከዛ በኋላ ቪዲዮች ላይ ደግሞ ሀሳብ የመስጠት ነፃነቱ ሙሉ መብት አለን ማለት ነው። አሁን ወደ ቪዲዮ እንሄዳለን። መልካም ቆይታ። ለምን መሰለካ አለምንህም እሺ ነው መቼም በዛው ቅር እንደውም አለምንህም መቼም ደግሞ አለማመጥህም ሂዳ እንደውም ጠልቻለሁ ምንድነው የምታይ እንድለማመጥ ነው እንበይናትሽ እንድለማመጥ ነው መቼም ደግሞ እንድ ልጅን አለማመጥም በተለይ እኔ አንተ ልለማመጥ እኔ ለወንድ ልጅ ባይና አላፈስም እሺ አንተ ማን ስለሆንክ ነው እኔም ባይ ማፈስልህ ማን ስለሆንክ ነው ለማመጥ ማን ስለሆንክ ነው ለምንህ ያንተ ሐሳብ ከኔ ጋውን ብያልቅሽ እንድለምን ነው መቼም አላረገው መቼም ወንድ ልጅ ቢድ ወንድ ልጅ ይመጣል መቼም ደግሞ አለማመጥ እኔ መክሊተኝ እሺ መቼም አልቅሽ ደግሞ አለምንህ መቼም እንደዚህ ተይመይ ደግሞ ትችላለህ ያው እንደውም ያቆብክ ምንድነው የምትጠብቀው ምን ይመስላል ልቀቀኝ ወደዛ ለቲ ሰማይና ምድር ቢገለባበጥ ራስ የትም ትቼ ካልሄድም እሺ በጣም ነው ማፈቅር ትወደኛለህ እወድሻለሁ በጣም ነው ማፈቅርሽ በጣም ነው መሳሳልሽ ካላንቺ ህይወትን አስቤ አላቅም እኔም አንቺን ትቼ መሄድ አልችልም ሌላስ ምን ነው ፈልጊው ምንም ይሄ ለኔ በቂ ነው ያ ከዚህ ቪዲዮ ምን ተማራችሁ ምንድነው ያያችሁት እስቲ ከዚህ ቪዲዮ ይሄንን ነገር አስተውያለሁ ይሄን ነገር ተምሬበታለሁ ብላችሁ የምታስቡትን የሚሰማችሁን በእናንተ አመለካከት በእናንተ እይታ በእናንተ ምልከታ ምን እንደተሰማችሁና ከዚህ ቪዲዮ ቁም ነገር ነው ብዬ የወሰድኩት ይሄንን ነው ይሄ ነገር መስተካከል አለበት እኔ ጋር ያለው ደግሞ ይሄ ስህተት ነው ይሄንን ስህተት አስተካክላለሁ የሴት ልጅ ባህሪ ምን ይመስላል የወንድ ልጅ ባህሪስ ምን ይመስላል የሚለውን ከዚህ ቪዲዮ ላይ ያወጣችሁትን እስቲ ኮሜንት ላይ አሳውቁኝ ሌላ ቪዲዮም ለመስራት ለኛ ሞራል እንዲሆነን ማለት ነው አሁንም ወደ ሌላ ቪዲዮ እንሄዳለን ከዛ በኋላ ቪዲዮን ካየን በኋላ አስተያየት ሀሳብ መስጠት ይቻላል ዳይ ወደ ሌላ ቪዲዮ እኔ ምልህ እጅ ላይ ብር አለ እንዴ አዎ ምን ነው አሁንም ጠየቀች እንዴ ሄሎ አገኘህልኝ አዎ የደርሰሻል ደርሻለሁ በቃ ቻው ይሄው የማዘር መድኃኒቱን ብቻ አስቀርና ሌላውን ሰደው እሺ ስጠኛ ሰላም ተቀድመ ወይ ይቅርታ የኔ አባ ቸኩዬ እኮ ነው መጣው እዚህ ጋር ጠብቂኝ ኤቲኤም አውጥቼ ልምጣ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሰላም ዴቭ ይባላል እና እኔ ምን አገባኝ እሺ እና ጫማሽ ላጽዳልሽ መጀመሪያ የእጅን ቆሻሻ ጽዳ ቆሻሻ ምን አልሽ አንቺ ቆሻሻማ አንቺ ነሽ እንዴ የኔ አባት ለአንድ ተራ ሊስትሮ ብለክ ነው እንደዚህ የምትናገር በጣም ቀፋፊ ሴት ነሽ ተው ወንድሜ በእኔ ምክንያትማ እንድትጣሉ አልፈልግም ወንድሜ ይቅርታ የኔ ፍቅር ወንድም መሆኑን አላወኩም ነበር ቢገባሽ ተራና ቆሻሻ ካልሽ እጅ ነበር እያመጣው መሰጥሽ ስራ እንደሌለኝ ያወቅሽ ሁሌ ብር ስጠይቂኝ ቸግሮሽ ይሆናል ብዬ ነበር ማሰብ በያውን ከዚህ እጅ ሁለተኛ ላይ አልፈልግም ሂጂ ቤተሰብ ከዚህ ቪዲዮስ ምን ተማራችሁ እሱ ከወንድሙ እየወሰደ እየለመነ ነበር ልጅቷን ብዙ ጊዜ በብር የሚያንበሸብሻት እሷ ግን የምትፈልገው ብርና ብር ብቻ ነው እሱ ወንድሙ ባይሆን እንኳን ማክበር ነበረባት ሰው በሰውነቱ ሊከበር ይገባል ስለዚህ ፍቅረኛ ብሎ አንድን ሰው የሆነ ሰው አክሴፕት ሲያደርግ ጎዶሎንም ሙሉንም የሆነውን ሁሉንም ጎን አክሴፕት አድርጎ ተቀብሎ አምኖበት ነው አብሮ መኖር ያለበት እሷ ግን እያደረገች ያለው ከጎኑ ካጠገቡ ያሉ ጓደኞቹን በመጥላት ወንድሙ እንደሆነ ምንም ታስተውለው ነገር የለም አባቷም ሊሆን ይችላል ምንም አይነት ሪስፔክት የላትም ማለት ነው ስለዚህ ከሱ የምትፈልገው ብርና ብር ብቻ ነበር ዋጋዋን ሰጥቷል ከዚህ በፊት ግን በጣም ብዙ ጉዳት ደርሶበት ነበር በሷ ምክንያቱም ከወንድሙ አባታቸውን ከሚያሳክሙት ብር ላይ ቆርጠው አባቱን ማሳከም
የሚገባውን ብር ነበር ለሷ ሲሰጥ የነበረው። ለዛውም እሱ ስራ የለውም ግን ከሌላ ሰው አምጥቶ ብር እንደሚሰጣት ታውቅ ነበር። ያንንም እያወቀች እሱ ደግሞ ወንድሟ ቢሆን ባይሆን ሪስፔክት የማድረግ ግዴታ አለባት። ስለዚህ በዚህ ቪዲዮ ያያችሁትን ትዕይንት ምን ትሉታላችሁ? ምን አይነት ሀሳብ ትሰጡበታላችሁ? እስቲ ኮሜንት ላይ አሳውቁኝ። አሁንም ወደ ሌላ ቪዲዮ። ሄሎ አንተ አታፍርም እንዴ? ምን አጠፋው ፍቅር? በጣም አስጠበከኝ እኮ። ዛሬ መጨረሻችን ነው። ሸርፍድና ይሄው መጣው 3 ደቂቃ ብቻ። ብራዘር ይመችህ እንዳልኩ እሺ። 10 ደቂቃ እመጣለሁ። ንዳው አረ ይሄው መጣልሽ። ዛሬ ሰራለታለሁ። ዛሬ እንበላዋለን። እንደ ጅብ ነው የምንግጠው። የኔ ፍቅር እንዴ ምን ነው? ሰላም አይ አንተ ሳፋሪ ምንድነው ለብሰ የመጣኸው? ብቻሽን መስለሽኝ ነበር እኮ። ደግሞ ከስራ ነው የመጣሁት። በላሁን ርቦናል። ጋይስ ኑ ምሳ እንብላ። አባራ ቶሎ በል። ሜኖንቶ ለኔ በርገር፣ ለኔም በርገር፣ ለኔ ፒዛ። ምንም አልፈልግም። እንዴ ፒዛውስ እስከሚመጣ ቢ እና ምንም አትበላም ማለት ነው? መቼም ብር ይዘሃል ፍቅሬ። እንዴት አይዝም ብለሽ ነው? ፍቅረኛሽ ለበርገር ያንሳል? አልያዝኩም። እየቀለድክ ነው ፍቅር? አልቀለድኩም፣ የምሬን ነው። ቀደም እኔን ሰላም ለማለት ስትጠየፉ ኪሴንም አብራችሁ መጠየፍ ነበረባችሁ። ችጋራ እና ሂሳቡ ማን ሊከፍል ነው? እቿት ጋባዣችሁ። ወይኔ ከዚህ ቪዲዮስ ምን ተማራችሁ? ሰው ልጅ ሰውን ጠልቶ ኪሱን መውደድ አያስፈልግም። እሱን ሳይሆን የሱን ኪስ የሱን ብር ከሱ የሚያገኙትን ጥቅም ነበር የሚወዱት ከማለት የምትወደው ማለት ይቀላል። እሷ ለሷ ያን ያህል ጠብ እርግፍ ብሎ መካኒክ ሰርቶ በመኪና ጎማ ውስጥ ሲንከባለል በኦይል ተበላሽቶ ምናምን ነው የሚውለው። ራሱን ጥሎ ራሱን አይሆንም በቆሻሻ ነው ቀኑ ሙሉ እየሰራ እየፈጋ የሚውለው። ጀርባውን፣ እግሩን፣ ብዙ ነገሩን እሱ ሉዝ እያደረገ ማለት ነው። ነገር ግን ከዛ የሚያመጣውን ብር ለሷ ይሰጣታል። እሷ የበላችሁ እሷ የለበሰችው የተቀናጣችሁ አንሶ ደግሞ ለጓደኞቿም በዛው ልክ ቀለብ እንዲሆን በርገር፣ ፒዛ ምናምን እያማርጡ እንዲበሉ ታደርጋለች። መጀመሪያ ግን ምንድነው ያደረገችው? እሱን እጁን ሰላም ለማለት እንኳን ተጸይፋ ነበር። ያኔ እጁን ሰላም ማለት ስትጸየፍ ኬሱንም ብሩንም ሀብት ንብረቱን መጸየፍ ነበረባት። አንድን ሰው አክሴፕት ስናደርግ በዙሪያ ያሉ ነገሮች የምንጠቀምበት ገንዘብ ሊሆን ይችላል። እሱ ለኛ የሚሰጠንን ጥቅም ሳይሆን ያንን ሰው ፈልገን ስንቀርብ ነው እኛም ደስታ ሊኖረን የሚገባው። ልጁ በእርግጥ ትክክል ነው ያደረገው። አሁን ላይ ካፌ ላይ የበሉትን የጠጡትን ራሳቸው ከፍሎ እንዲወጡ ማድረጉ እኔ ተመችቶኛል። ከዚህ ቪዲዮስ ምን ተማራችሁ? ኮሜንት ላይ አሁንም አሳውቁኝ። ወደ ሌላ ቪዲዮ እንሂድ። ምንድን ነው? እኔ ሰርፕራይዝ ላረግሽ ነበር። ለዛ ነው ምንም ያልነገርኩ። ደግሞ ሌላ ውሸት። ይኸውልሽ አንዬ ከተጋባን በኋላ የምንኖርበትን ቤት እያመቻቸው ነበር እናማ ኦቪድ ከህዳር 22 እስከ ታህሳስ 6 ታላቅ የማጣሪያ ሽያጭ ስላቀረበ ከዚህ ሽያጭ በኋላ የዋጋ ማሻሻያ ስለሚኖር እድሉን ልጠቀምበት ብዬ እኮ ነው። ለዛ ነው ልጅቷንም ያናገርኳት። ዝም በይ እንዳታምኚው። ጭራሽ ገጠር ውስጥ መጫወቻ ሊያረግሽ ነው። እና የሷን ቲያትር እዚሁ ቅርብ ነው። ፒያሳ ኢትዮ ኩባ፣ 4 ኪሎ ጥይት ቤት፣ ገርጂ ፌደራል ሃውሲንግ፣ ጦር ኃይሎች ጎልፍ ክለብ፣ ቡልቡላ ገላንጉራ። ጊዜ በጣም ይቅርታሽ ለቅድሙ ጥፊ አምናሽው እንዳይሆን። ዝም በይ አንቺ ደግሞ ድሮም ቢሆን አንቺሽ የምታጣይ ይሄ በዛ። ነይ ፍቅር እንሂድ።
ከዚህ ቪዲዮ ምን ተማራችሁ? አንድን ሰው ስንቀርብ ጓደኛ ስናረግ ፍቅረኛ ስናረግ የህይወታችን አጋር ስናረግ እሱ ምን እንደሚያስብ ምን እያደረገ እንደሆነ ከማን ጋር እንደቆመና እየተነጋገረ እንደሆነ ሳናረጋግጥ ከሱ አንደበት ሙሉ መረጃውን ሳናውቅ ሌላ ሰው የሚለንን በመስማት በጣም ብዙ ጥፋቶች እንድናጠፋ እንችላለን። እቺ ልጅ አሁን እዚህ ጋር ያያችኋት ማለት ነው። ልጁ ከማን ጋር እንደቆመ ሳታረጋግጥ እህቱ ልትሆን ትችላለች፣ የድርጅት ባለቤት ልትሆን ትችላለች፣ ቦሷ አለቃው ልትሆን ትችላለች። ምንም የምታውቀው ነገር የለም። ጓደኛዋ ግን አጠገቧ ያለችው ጓደኛ ይሄ ሰው አየሽ እየማገጠብሽ ነው፣ እንደዚህ ችት እያረገብሽ ነው፣ ሌላ ሰው እየወደደ እንደዚህ አታሎሻል፣ ሸውዶሻል ምናምን ስትል ስታቃጥር ነበር። ነገር ግን ይሄንን በመስማት እሷም በጊዜው በጣም ተሸውዳ ነበር። በትንሽ ነው የተረፈችው። ምክንያቱም ልጁ በጣም ስለሚወዳት ሊርቃት በሰዓቱ የራሱን ውሳኔ አልወሰነም። እንደዚህ ብሎ ማስረዳት ችሏል። እሷም ግን በአጭር ጊዜ መረዳቷ በጣም ደስ ይላል ማለት ነው። አጠገባችን ያለው ሰው ምንድነው የሚመክረን? ምን አይነት መልእክት ነው የሚያስተላልፈው? ለኛ የሚጠቅመንን ማይጠቅመንን ነው? ካጠገባችን ያለው ሰውና እኔን የሚያጣላኝን ነገር ነው ወይስ ምንድነው እያደረገ ያለውን ነገር ሚለውን ማጣራት መቻል አለብን ማለት ነው። በደፈናው ከፈረድን ግን ብዙ ነገሮችን እናጣለን። የሰውን ህይወት የኛንም ህይወት ጭንቀት ውስጥ ነው ምንከተው። ስለዚህ ከአጉል ጓደኛ በመራቅ አጉል ጓደኛ እንደሆነና እንዳልሆነ ደግሞ በማጣራት ብዙ ነገሮችን ማስተካከል ይቻላል ማለት ነው። እዚህ ላይስ ምን ተሰማችሁ? የተሰማችሁትን የተረዳችሁትን ነገር እስቲ ኮሜንት ላይ አሳውቁኝ። አሁንም ወደ ሌላ ቪዲዮ እናልፋለን። አባት ካርድ እንዴ ኢዛና እጹብ እንደፈራሁት ሊፍትሮ ሆነ ቀረ። ነግሬህ ነበር እኮ ከኔ ተለይተህ ሰው እንደማትሆን። ሳይውል ሳያድር ደግሞ ፈጣሪ ያሳየ። እኔ አሁንም ሰው እንደሆንኩ ነው ማቀው። ከሁሉም ግን ሰላምታ አይቀድምም። ትሰማለህ? የኔ ፍቅር ቆየው ባህደ የኔ እህት ኢዛናን ብቻ እንዳይሆን የኔ ፍቅር ያልሽው። አዎ ማነሽ አንቺ? እጹብ ናት የድሮ ፍቅረኛዬ። ይኸውልሽ ልምከርሽ፣ ሴት ልጅ ነሽ። እድሜሽን ለማንም ዱርዬና ስራ ፈስ ብለሽ አታባክኝ። ለራስሽ ወቂበት። ስለ ምክርሽ አመሰግናለሁ። ለራሴ ስላወቅኩበት ነው ይዙን የመረጥኩት። የኔ እህት አይታይሽም እንዴ ነው ወይስ አንቺም የሱ ቢጤ ነሽ? እውነቷን ነው። ቆይ ልብስስ መኪናህን ሴት አድርገህ ነው እንደዚህ ለበስከው? መኪናህን የኔኑ ከጅል ቀል ጠፍቶብሽ ነው? ከጂም ስንወጣ ልብሴንም የመኪናዬን ቁልፍ ይዘውት ሄዱ። ቆይ ታዩ ላግኛቸው። በላውን እንሂድ፣ እንቸኩላለን። እጹብ ስላገኘሽ ደስ ብሎኛል። እንኳንም ተውሽ። ባትታዩ አላገኘውም ነበር። ቆይ እንዴት? አይ እጹብ ሰው እኮ ይቀየራል። አንቺ ግን የሰው ከፍታው እንጂ ውድቀቱ በዚህ ልክ ሊያስደስትሽ አይገባም። ለማንኛውም ሊያተዛዝበን አገናኝቶናል። ለሌላ ጊዜሽ አትፍጠኝ። ይቅርታ። ችግር የለም ይቅር ብዬሻለሁ። ክርስቶስ ካስተማረና በተግባር ካሳየን ክርስቲያናዊ ስነ ምግባር አንዱ ይቅርታ ነው። ለሰው የሚያዝኑና የሚራሩ ክቡራን ናቸው። አበሻ ስንባል ብዙ ጊዜ የምንታወቀው እንደውም የጣሉትን ሲያነሱበት አይወድም አበሻ። የጣለችውን ስታነሰው አልወደደችው። መጀመሪያ ላይ እሱ ልስጥሮ እየሰራ በጣም እየተሰቃየ እንደሆነ እማዩን ህይወት ውስጥ እንደገባ አድርጋ ከኔ ከተለየ ሰው እንደማትሆን እኮ አውቅ ነበር፣ ነግሬ ነበር። አየ እንደዚህ አይነት ቦታ ላይ ወደክ ልስጥሮ ሆነ ቀረ። የለበስኮስ ምንድነው ምናምን ስትል ስትፈርድ ነበር። ፍቅረኛዋ መታ ደግሞ ምንድነው ያደረገችው? አንተ መኪናን የታርገ ነው ልብስንስ ምናምን ስትለው ጓደኞቹ ይዘውበት እንደሄዱ ምናምን ነው የተናገረው። በጣም ደነገጠች። አያችሁ አንድን ሰው መፍረድ ያለብን ሙሉ ማንነቱን ስናውቅ፣ ከኛ ስለራቀ ብቻ ደግሞ ይከስራል፣ ይወድማል፣ ምንም አይነት ጥቅም አይኖረውም፣ ያ ሰው አይሆንም ብለን ማሰብ የለብንም። ምክንያቱም እኛ አይደለንም የዛ ሰው ህይወቱን ማቃናት ማስተካከል የምንችለው። እሱ ከሷ በመለየቱ መጎዳትን አክሴፕት አድርጎ ቢቀበል ህይወቱን ማስተካከል ባይችል ነው እንጂ ወደኋላ የሚቀረው። እሱ ጠንክሮ የሚሰራ ሰው ከሆነ ከሰው በመለየቱ ሳይሆን ካለፈው ስህተት ተምሮ ሰው የሚሆንበትን ጥረት ካደረገ ማይለወጥበት ምንም አይነት ምክንያት የለም። ስለዚህ ይሄ ሰው ተለውጦ በማየቷ ሌላ ሰው ደግሞ እሱ ሰው ሆኖ ትልቅ ደረጃ ደርሷል፣ መኪና አለው፣ በጣም አሪፍ ነገር አለው። አሁን ላይ ሲያነሱባት በጣም ነው የተናደደችው። ቆይ እንዴት ሊሆን ይችላል ምናምን እንዲህም ሰርፕራይዝ ያደርጋል። ስለዚህ አንዳንድ ነገሮችን ስንጥላቸው ሙሉ በሙሉ የኛ እንዳልሆነ ወይ አምነንበት ወይ ማያስፈልገን ከሆነ ብቻ ነው መተው ያለብን። የተውነውን ነገር ደግሞ ሌላ ሰው ሲያነሳበት አምሮበት ቆንጆ ሆኖ ስናይ ተመልሰን ደግሞ ያንን ነገር መመኘት የለብንም። ምክንያቱም ያኔ የተውነው የጣልነው የረጋገጥነው እኛው ራሳችን ስለሆነ ማለት ነው። ከዚህ ቪዲዮስ የተማራችሁት ነገር ምንድነው? ኮሜንት ላይ ማሳወቅ ይቻላል። አሁንም ወደ ሌላ ቪዲዮ። የኔ ፍቅር ለምንድን ነው የፈለግሽኝ? የኔ ፍቅር እንዴ ያምሻል እንዴ? የኔ ፍቅር ማነች? ኧረ እኔ አላውቃትም። እኔ አላውቃትም። ለነገሩ ከሴት ጋር ስትሆን እንደምሻመጣኝ ጠርጥሬያለሁ። ምንድን ነው የምታወሪው? ተመሳስዬብሽ እንዳይሆን። ይሄ እነዛን የመሰሉ የፍቅር ጊዜያቶች ረሳኋቸው። ምን? አንተ ውሻ
እኔ ምን አጎደልኩብህ? አፍቅሬክ እኮ ነበር፣ አምኜክ እኮ ነበር። አረ እንደምታስቢ እኮ አይደለም። አትንካኝ። ዛሬ የቀጠርኩክ እንዳረገዝኩ ልነግርህ ነበር። አንተ ግን ውሻ ነህ። ሃኒ እንዳትከተለኝ። አንተ ደግሞ እዚህ ምን ታደርጋለህ? ያ ውሻ እየማገጠብሽ እንደሆነ ሰምቼ ነው የመጣሁት። አይዞሽ፣ እኔ ያለሁልሽ። እርዳታ ካያስፈልገኝም። የት ነው የምታውቂኝ? እኔ ወደዛ። ለሴት ልጅ ክብር ይኖር። እሺ ተዋት እንጂ። ቆይ ምን አስነክታት ነው? አሁንም ትወድሃለች? ሂጂ፣ አንቺ ብርሽን አስገብቼልሻል። ሂጂ እንዳልኩሽ አድርጊ። የምትፈልጊውን ብር እሰጥሻለሁ። ሂጂ። አንተ ነህ ማለት ነው ድራማውን የሰራው? አዎ፣ ማጣላቱ እንኳን ተሳክቶልኛል፣ ግን የኔ ማረጊያ አይቀርም። ትሰማኛለህ? መቼም ያንተ አትሆንም። እሺ ሰው ለምንድን ነው እንደዚህ አይነት ተንኮል የሚሰራው? የኔ ጥያቄ ነው ይሄ። የኔ ካልሆነች ያንተ አትሆንም ያንቺ አትሆንም ብሎ ሰው ለምንድን ነው ሙጭጭ የሚለው? የሱ ካልሆነ የሱ አይደለም። አንድ ሰው ከአንድ ሰው ጋር ፍቅረኛ መሆን የሆነ ነገር ሼር ማድረግ የሚችለው በፍላጎቱ ነው። ካልፈለገው መብቱ ነው በቃ። ስለዚህ ይሄ ልጅ አሁን የሱ አልሆነችም ማለት ከነጭራሹ እሱ ሌላ ሴት የለችም ማለት አይደለም። ሀገሩ ሙሉ ሴት ናት። ነገር ግን ይሄንን ልጅ ለመጉዳት የሄደበት መንገድ በጣም ሮንግ ነው። ምክንያቱም እዚህ ጋር ልጁ ብቻ ሳይሆን የሚጎዳው እነሱን መለያየት ከቻለ ልጅቷ አርግዛለታለች። እርጉዝ እንደሆነች ነፍሰ ጡር እንደሆነች ልትናገረው ነበር የመጣችው። እሱ ግን ያደረገው ምንድነው? አጣልቷቸዋል፣ አይለያይቷቸዋል። የሱንም ህይወት ነው የሚያበላሸው። ሴት ልጅ ማለት እንግዲህ ምን ማለት እንደሆነ ማስረዳት አይጠበቅብኝም። በጣም ብዙ ነገሮችን ማበላሸት በኋላ ላይ ይቆጨናል። ልጁ አሁን እቺ ልጅ ማለት ነው በጣም ያፈቅራታል። ምናልባት የሱ ስላልሆነች ሊሆን ይችላል የሷን ህይወት ማበላሸት፣ የልጁን ህይወት ማበላሸት የመሰለው። ይሄ ነገር አሁን ልጅቷ የሆነ ነገር ውስጥ ገብታ ሞታ ወይ ፓራላይዝድ ሆነ ልጁን ለማስወረድ ምናምን በምታረገው ጥረት ፓራላይዝድ ሆነ ምናምን ብትቀር አስቡት እንግዲህ እሱ ራሱ ነው መልሶ የሚጎዳው። ከህልናው እዳ ነፃ መሆን አይችልም። ስለዚህ ሰዎች ላይ የምናደርሰው በደል መልሶ ራሳችንን ስለሚጎዳ መቆጠብ አለብን ማለት ነው። እንደዚህ አይነት ነገሮችን ከማድረግ ብንቆጠብ በጣም ደስ ይላል። ምክንያቱም የኛ ያልሆነ ነገር መቼም ቢሆን የኛ ሊሆን አይችልም። እቺ ሴትዮ አሁን አርግዛለች፣ ሌላ ሰው ወዳለች፣ ወደ ሌላ ሰው ህይወት ገብታለች፣ ሄዳለች። ሌላ ሰውም ይወዳታል። እሷ የምትወደው ሰው ብቻ ሳይሆን ያ ሰውም ያፈቅራታል፣ ይወዳታል። ይህንን ህይወት ለማጨናገፍ የሚያደርጋቸው ነገሮች ደግሞ በኋላ ላይ እሱንም ጭምር ዋጋ ስለሚያስከፍል እንደዛ ማድረግ የለብንም። ከዚህ ቪዲዮስ ምን ተማራችሁ? ኮሜንት ላይ እንድታሳውቁ ይፈልጋለሁ ማለት ነው። አሁን ቪዲዮን ለዛሬ ያዘጋጀሁትን ቪዲዮ ጨርሰናል ማለት ነው። ሌሎች አስተማሪና አዝናኝ የሆኑ ቪዲዮዎችንም በየቀኑ ይዤላችሁ ስለመጣ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጠይቃችኋለሁ ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ይሄ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ የምትሏን መጫናችሁን አትርሱ። ኢትዮጵያ ለዘላለም ትሳቅ። ይመቻችሁ።